ሰላም ቤተሰቦቼ እንዴት ናችሁ? በዛሬው ቪዲዮ የምናየው ሌሰን 8ን እናያለን። እስካሁን ባሉት እንግዲህ ጥሩ እንደሆኑ ተስፋ አደርጋለሁኝ። ሌሰን 8 ላይ preparing to save a document የሚለውን ፓርት እናያለን ማለት ነው። ከዛ በፊት ግን ያላየናችሁ አንድ ሁለት ነገሮች ከዚህ በፊት ማየት ያለብን ነገሮች አሉ። እነሱም የሄደር እና ፉተር የሚለውን ነገር ስላላየ ነው ማየት እንችላለን ማለት ነው። ሄደር እና ፉተር የምንለው ከላይ ከዚህ ማለት ነው እና ደግሞ ከታች ፉተር ማስገባት ነው የሚሆነው። አሁን እዚህ ጋር እነሱን ለማግኘት ኢንሰርት ወደሚለው እንገባለን። ኢንሰርት የሚለው ጋር ከገባን በኋላ ሂደር እና ፉተር የሚላል እዚህ ጋር ሂደር ይሄው እንደምታዩት ሂደር የሚላል፣ ከዛ ደግሞ እዚህ ጋር ፉተር የሚላል። ግን ይሄንን እንትን ከማድረጋችን በፊት እዚህ ጋር ደብል ክሊክ ስናደርግ ከላይ ማለት ነው ደብል ክሊክ ስናደርግ ይመጣልናል ሂደር ማለት ነው። ሂደር ይመጣልናል። ስለዚህ ከዛም በኋላ ምን እንላለን? እዚህ ጋር ሂደር እንገባና ሂደር የሚለው ጋር ከገባን በኋላ እንመርጣለን ማለት ነው። አሁን ለምሳሌ እንደምታዩት እዚህ ጋር በጣም እንትኖች አሉ። ይሄው እንደምታዩት እነዚህ የመሳሰሉ ሂደሮች አሉ። እኛ አሁን ይሄን ሰሌክት እናድርገውና እዚህ ጋር ዶክመንት ታይትል የሚል አለ። እንጻፍ የዶክመንታችንን ታይትል ማለት ነው። ኤምኤስ ወርድ ብለን ጻፍ። ከዛም በኋላ ታች እዚህ ጋር ሁለት ደብል ክሊክ ስናደርገው እንደምታዩት ኤምኤስ ወርድ ይላል ማለት ነው። እዚህ ጋር ስፔሊንግችንን እናስተካክል። ኤምኤስችንን ካፒታል እናድርጋለን። ስለዚህ ይሄው እንደምታዩት ኤምኤስ ወርድ የሚለውን ሂደር አድርገነዋል ማለት ነው። ሂደር አድርገነዋል። ከዛ እንደምታዩት ሁሉም ቦታ ላይ ይገኛል ማለት ነው። ይሄንን ከታችም ስንወርድ እናገኘዋለን። ይሄው እዚህ ጋር እናገኘዋለን። ሁሉም ቦታ ሁሉም ፔጅ ላይ ይገኛል ይሄ ነገር ማለት ነው። ፉተር የምንለው ደግሞ ከዚህ ከታች ሁለት ጊዜ ደብል ክሊክ ስናደርግ ይመጣልናል ማለት ነው። እዚህ ጋር አሁን ሁለት ጊዜ ክሊክ ስናደርግ ፉተር የሚለው እዚህ ጋር እናገኘዋለን ማለት ነው። እዚህ ጋር ካገኘነው በኋላ የመረጥነውን ደስ ያለንን ማድረግ እንችላለን። ለምሳሌ እዚህ ጋር መጻፍ እንደምንፈልገው ነገር ፔጅ እዚህ ጋር ፔጅ አለ። ይሄን እንደምታዩት የመረጣችሁትን ማድረግ ትችላላችሁ እናንተ። ያው ለኔ ግን ፔጅ ቢሆንልኝ የተሻለ ይመስለኛል። ስለዚህ የመረጥነውን እየሄድን እንትን እንላለን ማለት ነው። እዚህ ጋር የፈለግነውን እናደርጋለን። ፔጅ 3 እንደዚህ እያለ ይሄዳል። ሂደርና ፉተር ይሄን ይመስላል። አሁን ወደ ቀጣዩ እንሄዳለን ማለት ነው። እሺ ሂደርና ፉተር የሚለውን ካየን በኋላ ሌሰን 8ን እናያለን ማለት ነው። ሌሰን 8 ላይ preparing to save a document የሚላል። preparing ዶክመንቱን ሴቭ ከማድረጋችን በፊት የምንሰራቸው አንዳንድ ነገሮች ይኖራሉ። ለምሳሌ ስፔሊንግ ቼክ ማድረግ ሊሆን ይችላል። አሁን ለምሳሌ እዚህ ጋር ስፔሊንግ ስህተት አለ። እዚህ ጋር እንደምታዩት ስፔሊንግ ስህተት ያለባቸው አሉ። ይሄን እንደምታዩት። ስለዚህ ይሄንን ስፔሊንግ ስህተት ያለበት እንዴት ነው የሚለውን ስፔሊንጎችን እንዴት እናስተካክለው፣ ራሱን አውቶማቲካሊ እንዴት ሊያስተካክልልን ይችላል የሚለውን እናያለን ማለት ነው። ይሄን ለማስተካከል የምንሄደው ወደ ሪቪው እንገባለን ማለት ነው። ሪቪው ታብ እዚህ ጋር እንገባለን። ስንገባ ይሄን እናገኛለን። ስፔሊንግ ኤንድ ግራመር ቼክ የሚላለን። ከዛም በኋላ ይሄንን ስንጫን ራሱን የቻለ ያመጣልና አሁን ለምሳሌ ይሄ ሂደር የሚለው ጋር ነበር ያልኳት ከርሰሯን ሂደር የሚለው ስህተት እንደሆነ ያሳየኛል ማለት ነው። አጻጻፉ ይሄው ደብል ኤ አለ ማለት ነው። ስለዚህ እዚህ ጋር አመጣል ፕሮፊንግ የሚለው ስፔሊንግ ቼክ የሚያደርግልኝ። ስለዚህ ሂደር የሚለው ስህተት እንዳለበት እዚህ ጋር ያሳየኛል። ይሄንን አሁን ካገኘሁት ቀጥታ ኮንቴክስቱን አይቼ ካገኘሁት ይሄን ኦኬ እለዋለሁ። ሂደር የሚላል እዚህ ጋር ሌላ ኦፕሽን ሰጥቶኝ ማለት ሰጀሽን የሚለው እንደምታዩት አለ። ከዛ ይሄን ስጫነው ይስተካከላል ማለት ነው። ሌላ ደግሞ መልሶ ይሄን ሲጨርስ እዚህ ጋርም ስህተት አለ። ቴብሉን ስንሰራ ማለት ነው። ሌላኛው ሌሰናችን ላይ ያየነው ቴብሉን ስንሰራ ቶታል የሚል ብዬ አልጻፍኩም፣ ቶታል ብዬ ነው ያቆምኩት ማለት ነው። ስለዚህ እዚህ ጋር ቶታል መሆን እንዳለበት ወይም ሌላ ስፔሊንግ መሆን እንዳለበት ይጠቁማል ማለት ነው። ስለዚህ አሁን ይሄ ምን ለማለት እንደፈለኩኝ ስለማቅ ቶታል ለማለት ነው ዝም ብዬ ቶታል ብዬ ተውኩት ማለት። ስለዚህ ቶታል የሚለውን ስጫነው ይስተካከላል ማለት። ሌላ ደግሞ እዚህም ስህተት አለ እያለ ነው። አሁን ዶክመንታችን በሙላ እያስቃኘን ነው ማለት ነው። ስለዚህ ምን ለማለት ፈልጋ ነው የሚለውን ማሰብ አለብን። አሁን ይሄ ፖይንት ለማለት ነው እንጂ ሌላ ወይም ፖዚት ምናምን ለማለት ፊት እነዚህን ለማለት አይደለም። ስለዚህ ፖይንት የሚለውን ስጫን ያስተካክለዋል ማለት ነው ራሱ። እዚህ ጋር ደግሞ ሌላ ስህተት አለ ቤስት የሚል አለ። ይሄንን ያስተካክለልናል ማለት ቤስት። ስለዚህ አሁን እንደጨረስኩ ስፔሊንግ ኤንድ ግራመር ቼክ ኢዝ ኮምፕሊት አለ። ስለዚህ ይሄንን ስፔሊንግ ቼክ ማድረግ ጨረስን ማለት ነው። ስለዚህ ኦኬ እንለዋለን። ይሄው ሁሉም ዶክመንታችን የስፔሊንግ እና የግራመር ሁሉም ነገር
ምንም ነገር ስህተት የለበትም ማለት ነው። ከዚህ በመቀጠል የምንሄደው ሁለት ነገሮች ይቀሩናል ቢጊነር ማለት ነው። ከዛም በኋላ አንድ ፍላጎት እያየሁ ተመላችኋለሁ ማለት ነው። ኤምኤስ ወርድ ላይ ኢንተርሚዲየት እና አድቫንስድ አለ። እንደ ፍላጎታችሁና እንደ እንትናችሁ እያየሁኝ ኮሜንት ላይ የምትሰጡትን አስተያየት አይቼ እጨምራለሁ ማለት ነው። ፎሎም እያደረጋችሁ እንደዚሁ ሰብስክራይብ እና ላይክ እያደረጋችሁ ኮሜንትም እያደረጋችሁ ሀሳባችሁን ታሳውቁኛላችሁ ማለት ነው። ከዚህ በመቀጠል ቴብል ኮንተንት እና ከቨር ፔጅ እነዚህ ሁለት ነገሮች ይቀሩናል ማለት ነው። በመጀመሪያ ከቨር ፔጅ ለማድረግ ማለት ነው ዶክመንታችንን ከቨር ፔጅ ለማስገባት ኢንሰርት ወደሚለው እንገባለን። ኢንሰርት ካልን በኋላ እዚህ ጋር ፔጅ ኮማንድ ግሩፕ ላይ ከቨር ፔጅ እንላለን። ከቨር ፔጅ የሚለው ጋር ስንገባ የተለያዩ እንትኖች አሉ ከቨር ፔጆች ለከቨር ፔጅ የሚሆን ነገር። ስለዚህ የመረጥነው ደስ ያለውን ማለት ያለው እናንተ ደስ ያላችሁ ማለት ነው። ለምሳሌ ይሄን ልምረጥ። ይሄን ሳደርግ እዚህ ጋር ዶክመንት ታይትላችን እናስገባለን። እዚህ ጋር ደግሞ ሰብታይትል ካለው ሰብታይትል እናስገባለን። አሁን ለምሳሌ አሁን ቤዚክ ኮምፒውተር ስኪል የሚለውን ነገር ነው እንትን ብለው ቤዚክ ኮምፒውተር ቢግነር ይሄው እንደምታዩት ቤዚክ ኮምፒውተር ቢግነር ብዬ እንትን አልኩኝ። እዚህ ጋር ዴቱ አለ። እዚህ ጋር ደግሞ ካምፓኒ ኔም አለ፣ ካምፓኒ አድሬስ አለ። ይሄን ነገር አስገብታችሁ ማየት ትችላላችሁ ማለት ነው። ሌላ ሁለተኛ ላይ የምንሄደው ደግሞ ቴብል ኦፍ ኮንተንት እናስገባለት አለ። ዶክመንታችን ቴብል ኦፍ ኮንተንት እንዲሆነው ማለት ነው። ቴብል ኦፍ ኮንተንት ለማስገባት ወዴት እንሄዳለን ማለት ነው? ሪፈረንስ ታብ የሚል አለ። ሪፈረንስ ታቡ ጋር እንገባና እዚህ ጋር እንደምታዩት ቴብል ኦፍ ኮንተንትስ ይላል ኮማንድ ግሩፕ ማለት ነው። እዚህ ጋር ደግሞ እንደምታዩት ቴብል ኦፍ ኮንተንት ይላል። እዚህ ጋር ፕሬስ እናደርገውና መጀመሪያ ግን ቴብል ኦፍ ኮንተንት የምናስገባበትን ቦታ እንላለን እንመርጣለን። ለምሳሌ እኔ አሁን ከዚህ በፊት እንዲሆን ከከቨር ፔጁ ቀጥሎ ከሌላው ግን ከኖቱ በቀድሞ እንዲሆን ስለምፈልግ እዚህ ጋር እዚህኛው ፔጅ ላይ እንዲሆን ፈልገው አሁን ራሱን ይላል አባት ቴብል ኦፍ ኮንተንት ይላል። ይሄን መስላለሁ የመረጣችሁ እዚህ ጋር ደግሞ ኦፕሽን ይጋፋጣናል ወደ አባስ ከስተመር እናያለን። አሁን ግን የመረጥነውን እዚህ ጋር ባጭ ማለት ነው እንደዚህ ሰሌክት ስናደርግለት ራሱ የመረጠው ራሱ እንትን ያደርጋቸዋል ማለት ነው። አሬንጅ አድርገዋል። ግን ዶክመንታችን ግን ስንሰራ እንዳያችሁት ዶክመንታችን ሄዲንግ ሊኖረው ይገባል። እዚህ ጋር እንዳስተካከል ነው ማለት ሄዲንግ ሊኖረው ይገባል። ሄዲንግ ማለት ለምሳሌ ሌሰን 1 ሌሰን 2 ሌሰን 3 ሌሰን 4 እስከ ሌሰን 8 ስንሄድ ሁሎችም ሄዲንግ ናቸው አይደለ? በአንድ አይነት ፎርማት የተዘጋጀ ሄዲንግ ሊኖረው ይገባል። ከሌለው እንትን ይላል ማለት ቴብል ኦፍ ኮንተንቱ የተዛባ ነው የሚሆነው። ስለዚህ ያልፈለግነውን ቴብል ኦፍ ኮንተንት ሰሌክት አድርገን እናወጣለን ማለት ለምሳሌ አሁን ይሄን አልፈልገውም ቴብሉ ላይ ያለውን ይሄን አልፈልገውም። ስለዚህ እንደዛ አደርግና አጠፋዋለሁ ማለት ነው። ካጠፋሁት በኋላ ይሄው እንደምታዩት ቴብል ኦፍ ኮንተንታችን ተሰራ ማለት ነው። አሁን ቴብል ኦፍ ኮንተንት ሌሰን 1 የት ላይ እንዳለ ሌሰን 2 የት ላይ እንዳለ ሌሰን 3 እንደዚህ እያለ ይቀጥላል ማለት ነው። አሁን ይሄን በሊንኩ እንዳስገባን ከፈለግን እንደምታዩት ኮንትሮል ፕላስ ይሄንን ማለት ያለበትን የምንፈልገውን ጽሁፍ ስንነካ ወደ ፈለግንበት ይወስደናል። ለምሳሌ አሁን ኮንትሮል ፕላስ ሌሰን 5ን እንዳመጣልኝ ፈልግ ቴብል ኦፍ ኮንተንቱ ቀጥታ ሌሰን 5ን ስጫን ሌሰን 5 አዲንግ ቴብልስ የሚለውን ስጫነው እንዳመጣልኝ ከፈለግ ኮንትሮልን ታጭኘ ይሄን የምታዩትን ነገር ስጫነው ሌሰን 5 ጋር ቀጥታ ይወስደኛል። እንደምታዩት ሌሰን 5 ጋር ወሰደ ማለት ነው። እሺ ከዚህ በመቀጠል የምናየው ፋይላችን እንዴት ሴቭ ማድረግ እንደምንችል እናያለን። እነዚህ ቴብል ኮንተንቱን ከሰራን በኋላ ፋይላችንን ሴቭ ለማድረግ ፋይል የሚለው ጋር እንገባለን እዚህ ማለት ነው። ፋይል የሚለው ጋር ከገባን በኋላ እዚህ ከገባን በኋላ ሴቭ እና ሴቭ አስ የሚላለን። ሴቭ ማለት ፊት ሴቭ ካደረግነው ያንን ቀጥታ ባለበት እንዲቀጥል ማድረግ ነው ማለት ሌላ ኔሰሰሪ አጀስትመንት ከተሰራለት በኋላ ማለት ነው። ያን ያለውን እንዳለ ያለውን ፋይል መቀጠል ነው። ሴቭ አስ የሚለው ደግሞ ወደ ሌላ ስሙንም ሁሉንም ነገር ለመቀየር የምንጠቀመው። ለምሳሌ አሁን ሴቭ አስ የሚለው ጋር እንትን ብል የማስቀምጥበትን ቦታ የት እንደማስቀምጠው ያስመርጠኛል። እዚህ ጋር ዚስ ፒሲ የሚለውን ተጫንኩኝ። ከዛም በኋላ እዚህ ጋር ፎልደር መርጥለታለሁ። ፎልደር ከመረጥኩለት በኋላ የፈለኩበት ቦታ ፎልደር መርጬ ሴቭ እለዋለሁ ማለት ነው። ይሄን ሴቭ ሳደርገው እዛ ፎልደር ውስጥ ይቀመጥልኛል ማለት ነው። አሁን እኔ ኦሬዲ ሴቭ ስላደረኩት መለስና እንትን ላለሁ። ከዛ ይሄን ፋይል ወደ ፒዲኤፍ ለመቀየር ከፈለጋችሁ ደግሞ እንዴት እንደምታደርጉት ደግሞ አሳያችኋለሁ። ወደ ፋይል ለመቀየር ኤክስፖርት የሚላል እዚህ ጋር እንደምታዩት ማለት ነው። ኤክስፖርት የሚለውን ስንጫን ሁለት ነገሮች አሉ። እዚህ ጋር እንደምታዩት ክሬት ፒዲኤፍ የሚል ነገር አለ። ስለዚህ ይሄን ፒዲኤፍ የሚለውን ሁለት ጊዜ ክሊክ ስናደርገው ወደዚህ ይወስደናል። ወደዚህ ሲወስደን ስሙን እንጽፋለን። እዚህ ጋር ስም እንጽፍለታለን።
ከዛ እዚህ ጋር ሴቭ አስ ታይፕ የሚለው ነገር ምን ይሆናል? ፒዲኤፍ ይሆናል ማለት ነው። ከዛ ምን እናደርገዋለን? ስሙን እንትን ካልንለት እዚህ ጋር ፎልደር ከመረጥንለት በኋላ ወደ ፒዲኤፍ ተቀይሮ ፐብሊሽ እናደርገዋለን ማለት ነው። ፐብሊሽ ስናደርገው ፒዲኤፍ ይሆንልናል ማለት ነው። ይሄን ይመስል ነበር ቪዲዮአችን ቢግነር ላይ ማለት ነው። ቢግነርን ጨርሰናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። በቀጣይ ቪዲዮ እስከምንገናኝ